ሰላም ጤና ይስጥልኝ እንደምን አላችሁ። ይህ ደራሽ ኒውስ ነው። የዕለቱን አንኳር መረጃዎች ይዘን መጥተናል። እንድትከታተሉን እንጋብዛለን። በቅድሚያ ርዕሶቹን በማስተዋወቅ እንጀምር። በሕጻጽ የስደተኞች ካምፕ ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ሲል የትግራይ ክልል ጤና ቢሮ ተናግሯል። መረጃውን ይዘናል። የሌሊትና የማለዳ ቅዝቃዜ እስከ ታህሳስ መጨረሻ ይቀጥላል። ስለሱም የምንላችኋለን። ወደ ውጭ ስናመራ አሜሪካ ዲፕሎማቶቿን በአስቸኳይ ጠርታለች። ስለሱም መጨረሻ ላይ የምንላችኋለን። የመጀመሪያው መረጃችን በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንደ ስላሴ ሽረ ከተማ አቅራቢያ የምትገኘው ሕጻጽ የመጠለያ ጣቢያ ውስጥ ተጠልለው የሚገኙ 16000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው መዘገባችን ይታወቃል። በዚህ ጉዳይ የክልሉ ጤና ቢሮ መግለጫ ሰጥቷል። በማህበራዊ ሚዲያው ላይ እንደሚተላለፈው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ አድርገው ነበር ብሏል። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው። ስለዚህ እንደ ጤና ቢሮ ከሚመለከታቸው አካላት የተውጣጣ የአደጋ ጊዜ ዝግጁነት ቲም ተዋቅሮ ዛሬ ከሰዓት ወደ ቦታው ተንቀሳቅሷል ብሏል። ያለውም ሁኔታ ምንድን ነው የሚሉ የመረጃዎች ማጣራት ስራዎች ይደረጋሉ። ጤናው ቢሮም የተረጋገጠ የሆነ መረጃዎች ለማግኘት እየጣረ ነውም ሲል ተገልጿል። በማህበራዊ ሚዲያው ግልጽ የሆነ መቀንጨርና የምግብ እጥረት ያጋጠማቸውን በእድሜ ጠና ያሉ ሰዎች ፎቶ አይተናል። እንደ ጤና ቢሮ እንደዚህ አይነት ችግር ላጋጠማቸው ዜጎች የሚሰጥ 300 ካርቶን ኃይል ሰጪ ብስኩት ወደ ቦታው ልከን ደርሷል ብሏል። ነገር ግን የችግሩ መጠን ምን ያህል ነው በሚለው ዙሪያ ወደ ቦታው የተንቀሳቀሰ ቡድን መረጃውን እንደላከ የምናሳውቅ ይሆናል ብሏል። ቀጣዩ መረጃችን የሌሊትና የማለዳ ቅዝቃዜ እስከ ታህሳስ መጨረሻ ይቀጥላል ሲል የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ገልጿል። የሌሊትና የማለዳው ቅዝቃዜ እስከ ታህሳስ ወር መጨረሻ ድረስ በተለይም በደጋማ የአገሪቱ አካባቢዎች ተጠናክሮ እንደሚቀጥል የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አስታውቋል። የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ለጋዜጣ ፕላስ በላከው መረጃ እንዳመለከተው ከሳይቤሪያ የሚነፍሰው ከፍተኛ የአየር ግፊት ወደ ኢትዮጵያ የሚዘልቅ በመሆኑ ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛው የአገሪቱ ክፍሎች ይስተዋላል ብሏል። በተለይም በሰሜን፣ በምስራቅ፣ በመካከለኛውና በደቡብ ደጋማ አካባቢዎች የሌሊቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች ሆኖ ሊመዘገብ እንደሚችል ጠቁሟል። ይህ ቅዝቃዜ እስከ ወሩ ማጠናቀቂያ ድረስ የሚዘልቅ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ኢንስቲትዩቱ አሳስቧል። በመጨረሻም የትራምፕ አስተዳደር አንጋፋ ዲፕሎማቶችን ወደ ሀገር ቤት እንዲመለሱ አዘዘ። የዶናልድ ትራምፕ አስተዳደር በዓለም ዙሪያ በተለያዩ ሀገራት በአምባሳደርነትና በከፍተኛ የዲፕሎማሲ እርከን ላይ የሚገኙ 30 የሚጠጉ አንጋፋ ዲፕሎማቶችን በአስቸኳይ ወደ ሀገር ቤት እንዲመለሱ ጥሪ አቅርቧል። ከእነዚህ ዲፕሎማቶች መካከል ግማሽ ያሉ ወይም 15ቱ በአፍሪካ ሀገራት ተመድበው የሚሰሩ መሆናቸው ውሳኔው በአህጉሪቱ ላይ ያለውን ትኩረት አጉልቶታል። የውሳኔው ዓላማ የፕሬዚዳንት ትራምፕን አሜሪካ ትቅደም ወይም አሜሪካን ፈርስት ፖሊሲ በተግባር ለመተርጎም የታለመ ሲሆን ነባር ዲፕሎማቶችን በአዲስና ከአስተዳደሩ ርዕዮተ ዓለም ጋር በሚጣጣሙ ግለሰቦች ለመተካት የታቀደ ነው። አስተዳደሩ የአገሪቱን የውጭ ጉዳይ ተልዕኮ በአዲስ መልክ ለመቅረጽ መወሰኑን ገልጿል። ወደ አገር ቤት እንዲመለሱ የተጠሩት ባለሙያዎች በዘርፉ ለረጅም ዓመታት ያገለገሉና ሰፊ ልምድ ያላቸው መሆናቸው ይታወቃል። ይህም በአሜሪካና በአፍሪካ ሀገራት መካከል ባለው የቆየ የዲፕሎማሲ ግንኙነት ላይ ምን አይነት ለውጥ ሊያመጣ ይችላል የሚለው ጉዳይ በዓለም አቀፍ ተንታኞች ዘንድ ከፍተኛ መነጋገሪያ ሆኗል። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እኚህ ናቸው። ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናላችንን ይደግፉ። ቀጣይ መረጃዎችን ይዘን እስክንመለስ ቸር ያገናኛል።